Audio Jungle. ሰላም ጤና ይስጥልን እንደምን ቆያችሁ። ዛሬ በሀገራችን ኢትዮጵያ ሰማይ ስር እየተሰሙ ያሉ አዳዲስና እጅግ አነጋጋሪ የሆኑ ወታደራዊ መረጃዎችን ይዘንላችሁ ቀርበናል። በፌዴራል መንግስቱ መከላከያ ሰራዊትና በታጣቂው የፋኖ ኃይሎች መካከል የሚካሄደው ግጭት አሁንም እንደቀጠለ ሲሆን በሁለቱም ወገኖች በኩል የሚወጡ መረጃዎች ግን እጅግ ተቃራኒና የኃይል ሚዛኑን ፍጹም የተለየ የሚያደርጉ ሆነዋል። በአንድ በኩል መንግስት የፋኖ አባላት በብዛት እጃቸውን እየሰጡ ነው ሲል፣ በሌላ በኩል ደግሞ የመንግስት የጸጥታ ኃይሎች የነበሩት አድማ ብተናና የመከላከያ አባላት በነቂስ ወደ ፋኖ እየተቀላቀሉ ነው የሚለው ዜና የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። ዛሬ በዚህ ትንታኔያችን የመንግስት ዘመናዊ የድሮን ትጥቆችና ግዙፍ ወታደራዊ በጀት ለምን የፋኖን ግስጋሴ ሊገታው አልቻለም? ፋኖስ እንዴት ባለ ስሌት ነው ራሱን እያደራጀና እየዘመነ የሚገኘው? የሚሉትን ነጥቦች በጥቂት እንመለከታለን። እስከ ትንታኔው ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ፖለቲካዊና ወታደራዊ ምህዳር ካለፉት ጥቂት ወራት ወዲህ ወደ አዲስ ውስብስብና ምዕራፍ ተሸጋግሯል። በመሬት ላይ ያለው እውነታ እንደሚያሳየው ጦርነቱ ከወትሮው የተለየ መልኩ የስትራቴጂ ለውጦች እያስተናገደም ይገኛል። መንግስት በታላቅ ወታደራዊ ጀት የታጀበና ዘመናዊ የድሮን ቴክኖሎጂን በመጠቀም በፋኖ ኃይሎች ላይ ተደጋጋሚ ጥቃቶችን ቢሰነዝርም የታሰበው ድል ግብ ግን ገና የራቀ ይመስላል። ይልቁንም የፋኖ ኃይሎች ከመደበኛ ጦርነት ወደ ደፈጣ ውጊያ፣ አሁን ደግሞ ወደ ተደራጀና ወደ ዘመነ ወታደራዊ መዋቅር መሸጋገራቸው ለጦርነቱ መራዘም ዋነኛ ምክንያት ሆኗል። የመንግስት መግለጫዎች የፋኖ አባላት እጅ እየሰጡ ነው የሚለው ትርክት እያራመዱ ቢሆንም በየአካባቢው የሚታዩት ፊልሚያዎች ግን የፋኖን ህልውናና ጥንካሬ ይበልጥ የሚያረጋግጡ ሆነዋል። እዚህ ላይ ልብ ሊባል የሚገባው ጉዳይ የፋኖ ኃይሎች በመሬት ላይ ካላቸው የህዝብ ድጋፍና ከሚጠቀሙበት የተራራማ መልክዓ ምድር ስትራቴጂ አንጻር የድሮን ጥቃቶች የፈለጉትን ያህል ኢላማ የመምታት አቅም ቢኖራቸውም የደፈጣ ተዋጊውን መንፈስና መዋቅር ሰብሮ ለመጣል ግን እጅግ አስቸጋሪ ባቸዋል። በተለይ ደግሞ ከቅርብ ጊዜ ወዲህ በስፋት እየተሰማ ያለው የመንግስት ኃይሎች ወደ ፋኖ መቀላቀል ጉዳይ ለጦርነቱ ትልቅ ማዞሪያ እየሆነ ይገኛል። የአድማ ብተናና የመከላከያ ሰራዊት አባላት ከነሙሉ ትጥቃቸውና ወታደራዊ ልምዳቸው ወደ ፋኖ ጎራ መካተታቸው የፋኖን በሰው ኃይል ብቻ ሳይሆን በተደራጀ ወታደራዊ ሳይንስም እያበለጸገው መሆኑ ግልጽ ነው። ይህ ክስተት በመንግስት ሰራዊት ውስጥ ያለውን የሞራል ሁኔታና የውስጥ አንድነት ጥያቄ ውስጥ የሚከት ሲሆን፣ ለፋኖ ደግሞ የውስጥ መረጃን በቀላሉ ለማግኘትና የመንግስትን ወታደራዊ ስልት ቀድሞ ለመርዳት ትልቅ እድል ፈጥሮለታል። ፋኖ ራሱን እያዘመነ ነው ሲባል የዘመናዊ ትጥቅ ባለቤት ከመሆን ባለፈም የተማረውና ወታደራዊ ስልጠና ያለውን የሰው ኃይል ወደ አመራርነት በማምጣትና የተቀናጀ የኮማንድ ፖስት መዋቅር በመዘርጋት ጭምር ነው። ይህም በመንግስት በኩል የሚሰነዘሩ ጥቃቶች አንዳች ጉዳት እያደረሱ አይደለም ወደሚለው መደምደሚያ እንዲደርስ አድርጎታል። በመሆኑም አሁን ያለው ሁኔታ የሚያሳየው ጦርነቱ በቴክኖሎጂ የበላይነት ብቻ የሚቋጭ ሳይሆን በጽናትና በስትራቴጂካዊ ብልጫ የሚወሰን መሆኑን ነው። መንግስት ከፍተኛ በጀት መድቦ በዘመናዊ መሳሪያ ቢታጠቅም ፋኖ ደግሞ በህዝባዊ መሰረትና ወደሱ በሚፈሰው የወታደራዊ ባለሙያዎች ቁጥር ራሱን እያጠናከረ ይገኛል። የመገፋፋትና የኃይል ሚዛን ፍጥጫ በኢትዮጵያ ሰላም ላይ የሚኖረው ተጽዕኖ ቀላል ባይሆንም በአሁኑ ሰዓት ግን ፋኖ በትጥቅና በሰው ኃይል ረገድ እያሳየ ያለው እድገት ለፌዴራል መንግስቱ ትልቅ የራስ ምታት ሆኖ ቀጥሏል። የኢትዮጵያ የነገ ዕጣ ፈንታ በዚህ የኃይል አሰላለፍና በሚደረጉ የስትራቴጂ ለውጦች ላይ በእጅጉ የተንጠለጠለ ሲሆን እኛም ወቅታዊ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። አሁን የታዘብነው ሀቅ ቢኖር ግን የብረት አቅም ብቻውን የሀሳብንና የህዝብን ፍላጎት ማሸነፍ አለመቻሉን ነው። በዚህ እጅግ አስደናቂና ውስብስብ በሆነው የወታደራዊ እንቅስቃሴ ውስጥ ማን የበላይነቱን ይይዛል የሚለው ጥያቄ ለጊዜው የሚተው ቢሆንም የፋኖ መዘመንና መደራጀት ግን ለኢትዮጵያ ፖለቲካ አዲስ ምዕራፍ ከፋች መሆኑ አይቀሬ ነው የሚሉ ብዙዎች ናቸው። ሰላም ለሀገራችን ይሁን። ስላዳመጣችሁ እናመሰግናለን። በአዲስ መረጃ እስከምንገናኝ በቸር ቆዩም። Audio Jungle.